ጤና ይስጥልኝ ከማዳም ኪችን ስቱዲዮ የሰዓቱን ዜናዎች ይዤላችሁ ቀርብ ያለኝ ከዜናዎቹ ጋር ሀዊሹሚ ነኝ። የኢትዮጵያ ወንዶች በመዳም ቅመሞች ላይ ከፍተኛ ቅሬታ አሰሙ። ሚስቶቻችን ወይም ፍቅረኞቻችን ወደ አረብ ሀገር በፍቅር ከሸኘናቸው በኋላ እዛ ሲደርሱ አንተዋወቅም ብለው በአደባባይ ይቅርታ በኦንላይን ላይ እየካዱ ነው። ችግራቸው ምንድነው ሲሉ በስቱዲዮአችን በኩል ጥያቄ አቅርበዋል። ቅመሞችን በበኩላቸው እኛ ገንዘብ የሚጠይቀንን ሰው አንፈልግም፣ ከመጣም በኋላ ፍቅራቸውን የሚገልጹልን ደሞዝ ሲደርስ ነው፣ እሱንም እወድሻለሁ ሳይሆን ኑሮ ተወዷል በሚለው ቃል ነው ብለዋል። እሱ ብቻ አይደለም፣ ከደህንነታችን ይልቅ የምንዛሬ ሁኔታ ነው የሚያሳስባቸው። ስለዚህ ከወደዱን አይላኩን፣ ከላኩን በኋላ ደግሞ ከአባታቸው ያላገኙትን ንብረት ከኛ አይጠብቁ ካላስ ብለዋል። እኔ አላልኩም። እንዲሁም ማሳሰቢያ፣ የዛሬው ዜና ሁሉንም ወንዶች አይመለከትም። ገንዘባችንን ሳይሆን እኛንም የሚፈልጉ ብዙ ወንዶች አሉ። ክብር ለነሱ። ዜናዎቻችን እነዚህን ይመስሉ ነበር። መልካም ጊዜ